ታሪካችን ሲጀምር ሁለት እህትማማቾች የዋና ውድድራቸውን ጨርሰው ሊሄዱ ሲል አንደኛዋ ሴት የአልማዝ ቀለበቷ ወደ መዋኛ ገንዳ ውስጥ መግባቱን ታስተውላለች። ቀለበቱን ለማውጣት ሁለት እህትማማቾች በፍጥነት ጠልቀው ይገባሉ። እናም ቀለበቱ በውሃ ማስወጫ ብረት ውስጥ ተቀርቅሮ ስለነበረ ለማውጣት ያታግላቸዋል። ከሰከንዶችም በኋላ የጃና ፀጉር በብረት ውስጥ ይጠመጠማል። ብሪ ወዲያውኑ እህቷን ለመርዳት በፍጥነት ትሄዳለች። እነሱ ያላወቁት ነገር ግን ከዚህ የበለጠ አደጋ ሊመጣ መሆኑ። የመዋኛ ገንዳው አስተዳዳሪ ማክ ግራዲ ሁሉም ሰው እንደወጣ ስላሰበ ገንዳውን ለመዝጋት ቁልፉን ተጭኖ ወደ ቤቷ አመራ። በድንገትም ግዙፉ የፋይበር ግላስ ሽፋን መዘጋት ጀመረ። ብሪ ሲመጣ አየችውና ያለ የሌለ ኃይሏን ተጠቅማ ጎትታ የጃናን ፀጉር ነፃ አወጣችላት። እናም በፍጥነት ወደ ላይ ተሽቀዳደሙ። ነገር ግን በጣም ዘግይቷል። የገንዳው ሽፋን በውሃ ውስጥ ተዘጋባቸው። እህትማማቾቹ ለእርዳታ ጮሁ። ግንባታው ጸጥ ያለና ባዶ ነበር። ሽፋኑን በሙሉ ኃይላቸው ገፉት፣ ነገር ግን ሊንቀሳቀስ አልቻለም። ይባስ ብሎ ገንዳው ለሳምንት ተዘግቶ እንደሚቆይ ያስታውሳሉ። የተስፋ መቁረጥ ስሜት ሲገጥማቸው ሴቶቹ መውጫ ለማግኘት አጥብቀው ፈለጉ። ሽፋኑ ላይ አንድ ትንሽ ቀዳዳ አዩ፣ ነገር ግን በጣም ትንሽ ነበር። እጅ እንኳን ሊያስገባ አልቻለም። ብሪ የፕላስቲክ ሰሌዳ አገኘችና ጉድጓዱን ለማስፋት ሞከረች። እሷም በጣም ታገለች፣ ነገር ግን ጉድጓዱ ወይ ፍንክች አለ። ተስፋ የለሽ ሁኔታው ጃናን ሙሉ በሙሉ አናደዳት። ሁሉንም ነገር በብሪ ላይ ታላቅቅና ትወቅሳታለች። ደደብ፣ ቀለበትሽ በኖር ኖሮ ወጥመድ ውስጥ አንገባም ነበር ትላታለች። ብሪ መጨቃጨቅ ስላልፈለገች ብቻዋን ወደ ውሃ ውስጥ ተመለሰች። በዚህ ጊዜ ቀለበቱን ማውጣት ቻለች፣ ግን እሷም አንድ ጠቃሚ ነገር አስታውሳለች። ከእግሯ ስር ያለው የውሃ መውረጃ ብረት አልተበየደም ነበር። ያንን ብረት መንቀል ከቻሉ ምናልባት ሽፋኑን ሊሰብሩት ይችሉ ይሆናል። ብሪ በሙሉ ኃይሏ ጎተተች፣ ነገር ግን ምንም ማንቀሳቀስ አልቻለች። እሷም ተስፋ ቆርጣ ለጃና እርዳታ ጠየቀች፣ ነገር ግን ጃና መጥፎ ሀሳብ ነው ስትል ታጣጥልባታለች። በዚህ ጊዜ የብሪ እጮኛ ዴቪድ ይደውልላታል። የብሪ አይኖች በተስፋ ተሞልተዋል። ዴቪድ ሊያድናቸው እንደሚመጣ ታስባለች፣ ግን ከሰዓት በኋላ ጀንበር ስትጠልቅ የብሪ ስልክ 0 ቁጥር የሌለው ጊዜያት ጠራ። ሆኖም ዴቪድ ፈጽሞ አልመጣም። ከዚያም በድንገት የመዋኛ መብራቶች ይጠፋሉ። ሙሉ ጨለማ ከበባቸው። ብሪ ጭንቅላቷን ያዘች፣ ፊቷም ገረጣ። ብሪ የስኳር ህመምተኛ ነበረችና ኢንሱሊን በጣም ትፈልጋለች፣ ግን መድኃኒቱ ከገንዳ ውጭ ባለው ቦርሳ ውስጥ ነበር። ብሪ ስትሰቃይ በማየቷ ጃና በመጨረሻ ተረጋጋች። በጸጥታ የፕላስቲክ ሰሌዳውን አንስታ ጉድጓዱን ለማስፋት ሞከረች። ሁለቱ እህትማማቾች በገንዳ ውስጥ 4 ሰዓታት ተዘግቶባቸው ቆዩ። በድንገት የገንዳው መብራቶች ተመልሰው ይበራሉ። የሌሊት ፈረቃ የጽዳት ሰራተኛ የሆነችው ክላራ ነበረች። አንድ ሰው ሲቀርብ ሲያዩ ሴቶቹ ሽፋኑን ደብድበው እርዳታ ለማግኘት ጮሁ። ነገር ግን ክላራ የተስፋ መቁረጥ ጩኸታቸውን አልሰማችም። ይልቁንም የነ ጃናን ቦርሳ መፈተሽ ጀመረች። ቦርሳ ውስጥ ትንሽ ገንዘብና የባንክ ካርድ ታገኛለች። ክላራ የተከፋች ትመስል ነበር። ከዚያም የገንዳውን ሴኩሪቲ ካሜራዎችን ታጠፋለች። በእርዳታ ወደ ተዘጋባቸው ሴቶች ሄደችና በዘፈቀደ ማውራት ጀመረች። ክላራ በቅርቡ ነው በስርቆት ምክንያት ከእስር ቤት ወጣችው። ብዙ ገንዘብ ተበድራለች እና ደግሞ ሴት ልጅ ቤት ውስጥ ወልዳለች እና ገንዘብ በጣም ያስፈልጋታል። እቅዷ ቀላል ነበር፣ ከሁለቱ እህቶች ገንዘብ መዝረፍ። የክላራ የብሪ ባንክ ካርድ ማለፊያ ቁጥር ጠየቀቻት። ከዚያ በኋላ ሴቶቹ ከባድ አጣብቅኝ ውስጥ እንደሆኑ ተገነዘቡ። ጃና በጣም ተናደደችና ክላራን መስደብ ጀመረች። ክላራ ተናደደችና ወዲያውኑ የገንዳውን ማሞቂያ ያጠፋችው። ውሃው ቀዝቃዛ እየሆነ መጣ። ብሪ በጥንቃቄ አሰበች። በመጨረሻም ለክላራ ማለፊያ ቁጥሯን ሰጠቻት። ነገር ግን ክላራ እንደተመለሰች ነፃ እንደምታደርግላቸው ገልጻ መጀመሪያ ማረጋገጥ ስላለባት ወጥታ ትሄዳለች። እህትማማቾቹ ክላራ በተስፋ እየጠበቁ በቀዝቃዛ ውሃ ውስጥ በጣም ተንቀጠቀጡ። በመጨረሻም ክላራ ተመለሰች፣ ግን አሁንም ሽፋኑን አልከፈተችላቸው። ለምን እንደሆነ ስትጠየቅ ክላራ የተናደደች መሰለችና እሷን እንዳታለሏት ነገረቻቸው። በባንክ አካውንት ውስጥ 80 ብር ብቻ ነው የነበረው። እየቀለድሽ ነው ብላ ጮኸችባት። ጃና ክላራን እንድታስወጣቸው ለመደቻት። ብሪ የስኳር በሽታ እንዳለባትና በህይወት ለመትረፍ በአስቸኳይ ኢንሱሊን እንደሚያስፈልጋት ገለጸች። ነገር ግን ክላራ ምንም አላመነቻቸው። ብሪ እየደከመች ሄደች።
ጃና ክላራን በጥልቅ ጠላቻት። እናም ጨካኟን ሴት ለመበቀል ወሰነች። ክላራን በማታለል ወደ ጉድጓዱ እንድትጠጋ አደረገቻት። ክላራ ማምናት ወደ ቀዳዳው ዝቅ ስትል በያዘችው ሹል ቦርድ ጉንጯን ወጋቻት። ክላራ ሙሉ በሙሉ ተናዳ በቀጥታ ወደ መቆጣጠሪያዎቹ ሄዳ የገንዳውን የጽዳት ስርዓት ከፈተች። በድንገት ክሎሪን ጋዝ በከፍተኛ ኃይል ወደ ገንዳው ገባ። ኃይለኛው ጅረትም ገንዳውን እንዲናወጥና ሴቶቹ ግራ እንዲጋቡ አደረጋቸው። አጥብቀው ታገሉ። ነገር ቀድሞውንም ደካማ የነበረችው ብሪ በውሃ ውስጥ ሰጠመች። ጃና ደነገጠችና በፍጥነት ብሪን አየር እንድትወስድ ወደ ላይኛው ክፍል መለሰቻት። ሴቶቹ ሊሰምጡ ሲቃረቡ ስታይ ክላራ በሷ ጽዳት ፈረቃ ሰዓት ላይ ማንም እንዲሞት ስለማትፈልግ የገንዳውን የጽዳት ስርዓቱን ታጠፋዋለች። ከዚያም ክላራ ተመልሳ የብሪን አልማዝ ቀለበት ጠየቀቻት። ብሪ አመነታች፣ ነገር ግን ምንም አማራጭ አልነበራትም እና ሳትወድ በግዷ ሰጠቻት። ቀለበቱን ስትመለከት ክላራ በጥሩ ገንዘብ ልትሸጥ እንደምትችል አሰበች። ክላራ ከነሱ የምትወስደው ሌላ ነገር እንደሌለ በመረዳት በመጨረሻም ወደ መቆጣጠሪያ ክፍል ሄዳ የገንዳውን ሽፋን ለመክፈት ተዘጋጀች። ነገር ግን ክላራ የገንዳውን ሽፋን ለመክፈት ኮዱን ስታስገባ ኮዱ ስህተት መሆኑን ያሳያታል። ማግራድ የይለፍ ቃሉን አስቀድሞ ቀይሮ ነበር። አሁን ክላራ ደነገጠች። ልታስወጣቸው ካልቻለች ሁለቱ እህትማማቾች መሞታቸው ነበር። ነገር ግን ቀድሞ ያደረገችውን በማስታወስ እርዳታ ለመጥራት ወይም ለማንም መናገር አልደፈረችም። አሁን ከእስር ቤት ወጥታለች እና የመጨረሻው ነገር መመለስ ነበር። በመጨረሻም ክላራ ሴቶቹን እዛው በገንዳ ውስጥ ለመተው ወሰነች። ዕጣ ፈንታቸው ላይ ትተዋቸዋለች። ተስፋቸው እንደገና ሲጠፋ አይታ ጃና በቁጣ ተሳደበች። ነገር ግን ዞር ስትል ብሪ ቀድሞውንም በጣም ተዳክማለች። ኢንሱሊን ከሌለ ወዲያውኑ ብሪ በእርግጠኝነት ትሞታለች። የቀረው እድላቸው በውሃ ውስጥ የሚገኘውን ትልቅ ብረት ነበር። ጃና ግን በጣም ፈራች። ቀደም ሲል ፀጉሯን በውሃ ውስጥ ተይዞ ልትሰጥም ተቃርባ ነበር። የብሪ ብቸኛ ተስፋ መሆኗን ስለተረዳች ግን ድፍረቷን ሁሉ እየሰበሰበች በውሃ ውስጥ ሰምጣ ገባች። በሙሉ ኃይሏ ብረቱን መጎተት ጀመረች። የመጀመሪያው ሙከራ አልተሳካም። ሁለተኛው ሙከራ አልተሳካም። በመጨረሻም እንደ እጀታ የምትጠቀምበት የዋና ልብስ ማሰሪያ ያገኘችና እንደ እጀታ ተጠቀመችው። በዚህ ጊዜ ተሳክቶላት ብረቱን ይዛ በፍጥነት ወደ ላይ ወጣች። ጃና በብረቱ የገንዳውን ሽፋን መምታት ጀመረች እና መሰነጣጠቅ ጀመረ። የበለጠ እየጠነከረች መታችው እና ብዙ ስንጥቆች ተፈጠሩ። ያላትን ኃይል ተጠቅማ መታችውና ሽፋኑ በመጨረሻ ተሰበረ። ጃና ወዲያው ብሪን ወደ መሬት ጎትታ ኢንሱሊን ወጋቻት። ብሪ ቀስ በቀስ ንቃተ ህሊናዋን አገኘች። ጃናም እፎይታ ተነፈሰች እና ቀና ብላ ተመለከተች። ክላራ እንደገና ተመልሳ መጣች። በዚህ ጊዜ ሽጉጡን በቀጥታ ወደ እነሱ ደቅናለች። ክላራ ብሪ ከተራፈች በእርግጠኝነት ለፖሊስ ሪፖርት እንደሚያደርጉባት ፈርታ ነበር። ስለዚህ በገዛ እጇ ብሪ ልትገላት ወሰነች። ጃና ብሪን አጥብቃ አቅፋታለች። እያለቀሰችም ለማንም እንደማይናገሩ ቃል ትገባላታለች። ነገር ግን ክላራ እሷን አላመነቻት። እናም ለመተኮስ እየቀረበች መጣች። ጃና የክላራን ደካማ ጎኗን አስታወሰች። ከገደልሽን ብላ ጮኸች። ከገደልሽን ሴት ልጅሽ ምን ልትሆን ይመስልሻል ስትል ተናገረቻት። ይህ ክላራን በጥልቅ ውስጧን ነክቷታል። እናም ሽጉጧን ቀስ እያለች አወረደችው። ከዚያም የብሪ ቀለበትን መለሰችላት። ጃናን በፍጥነት 911 ደውላ ቃሏን በመከተል ፖሊሶች እንዲለቋት ታስማማላታለች። ከዛም እነሱ ደህና እንደሆኑ እያሳየን ታሪካችን እዚህ ላይ ያበቃል።